በተውኝ ጊዜ ሁሉም ነገር ከሰካ በኋላ አለ እግዚአብሔር ግን አሰባት። አሜን። እግዚአብሔር ግን አሰባት። አሜን። እግዚአብሔር ግን አያት አለ። አሜን። በርትቷል፣ ሁኔታ በርትቷል። ሲኦል ወድ ነው ያለው፣ መከራ ውስጥ ነው ያለው፣ አሳብ ወድ ነው ያለው። አንድም ትንፋሽ አጥቷል። ሰማይ ግን ነፍሷን ያሰባል። አሜን። ዛሬ ነፍሳችሁ የዛሬ በፈተና የዛሬ በችግር የዛሬ በሁኔታ የዛሬ በሰልፍ የዛሬ እግዚአብሔር ያስብሃል። አሜን። ዛሬ ጊዜ እግዚአብሔር ያስበኛል በሉ። እግዚአብሔር ያስበኛል። እግዚአብሔር ያስበኛል በሉ። እግዚአብሔር ያስበኛል በሉ። እግዚአብሔር ያስበኛል በሉ። ነፍሳችሁ በዛሬ ጊዜ የሚያስብ አንድ ወዳጅ አለ። ሁኔታ በበረታ ጊዜ የሚያስብ አንድ ወገን አለ። ነገር በጨለመ ሰዓት የሚደርስ አንድ ወዳጅ አለ። አይዞህ ብቻዬን አይደለም፣ አይዞህ ብቻሽን አይደለም። በሳለ ጊዜ አለ፣ በደከመ ጊዜ አለ፣ ሁኔታው ባደከመኝ ጊዜ አለ፣ አሁን ባለ ተስፋ በቆረጥኩኝ ጊዜ አለ እግዚአብሔር ግን አሰባታል። ዛሬ ማለት እንዲህ ልበልላችሁ፣ ትታሰባለህ። ትታሰባለሽ። እግዚአብሔር ትታሰባለሽ። ወላጅ ባትታሰብ፣ በወንድም ባትታሰብ፣ በአባት ባትታሰብ፣ በቤተሰብ ባትታሰብ፣ በሁሉም ነገር ባትታሰብ፣ በእግዚአብሔር ግን ትታሰባለህ። ትታሰባለህ። ደርሶ የሚደርስ ወገን የለም፣ ደርሶ የሚያወጣም ወገን የለም፣ የሚሮጥለትም ወገን የለም። የገባበት ባህር ነው፣ ጥልቅ ነው፣ መጨረሻው አይታወቅም። አሳውጦ ኋላ ይሁን ጫፍ ላይ ጎርዶ ይሁን ማንም ያውቅልም። ራሴ ጉዳይ ተብሎ ነው የተጣለው። እግዚአብሔር ሆይ ስለዚህ ነፍስ አትጠይቀኝ ብሎ ነው የተጣለው። በተጣለ ጊዜ ደርሶ ግን የሚታደግ ያዘ። አሜን። በተጣለ ጊዜ ደርሶ ግን የሚያወጣ ያዘ። አሜን። በተጣለ ጊዜ አባት የሚሆነው አይዞ የሚለው ፈጣሪው ግን ደረሰለት። አሜን። ወደ 11 ላይ የሚገርም ቃል አለ። ሃሌሉያ። ስሙልን ላንብብላችሁ። እንደዚህ ይላል እግዚአብሔርም አሳውን አዘዘ፣ እርሱም ዮናስን በየብስ ላይ ተፋው። አሜን። ወይኔ አልሰማይም። እግዚአብሔር አሳውን ምን አደረገ? አዘዘው። አሸናቂውን ውጦ የቀረውን ይዞ የገባውን ይዞ የጣለውን እሱን ምን አለ? አዘዘው። አሜን። አዘዘው። አሜን። አዘዘው። አዘዘው ይላል መጽሐፍ። ምን ይላል? አዘዘው። እግዚአብሔርም አሳውን ምን አደረገ? አዘዘው። ዮናስንም በየብስ ላይ ተፋ። አሜን። ዳግም ላይመለስ ካንቺ ችግር ይገናል። አሜን። ዳግም ላይመለስ ነገር ይቀየራል። አሜን። እግዚአብሔር ነፍሲ በዛሬ ጊዜ ታስቦ ዝም ብሎ አልተወም። ለአንድና ለመጨረሻ ተሸክሞ መጥቶ ተፍቶ ሄደ። አሜን። ውጦ ያስገባው አውጥቶ ጣለለት። ኢየሱስም በየትኛው ሁኔታ ይሁን በእናንተ ላይ የተዘጋው በእናንተ ላይ የተቆለፈ ውጦ ያስቀራችሁ ውጦ ያዛችሁ ነፍሳችሁን ያዛለ ሕይወታችሁን ያዛለ ዛሬ ማለዳ እግዚአብሔር ያስተፋችሁ። አሜን። ወይኔ ሃሌሉያ። እግዚአብሔር አዞ ያስተፋላችሁ። አሜን። አጠገብ ያለው ጨበጥ አድርገው እንደዚህ በለው፣ እግዚአብሔር በለው። እግዚአብሔር የዋጣውን ያዛል በለው፣ የዋጣውን ያዛል ያስተፋል በለው፣ ያስተፋል የኔ ነገር በሉልኝ፣ የኔ ነገር ይቀጥላል በሉልኝ፣ ይቀጥላል ይዋጥን በሉልኝ፣ ይዋጥን በሉ፣ ይተፋል በሉልኝ፣ ይተፋል ያጠገብ ላለብ ይዋጥን በለው፣ ይዋጥን በሉ፣ ይተፋል በሉልኝ። ሃሌሉያ። ይተፋል። ነገራችሁ ቢያዝም ይተፋል። ያዘው በቀጠረው ሰዓት በራሱ ቀን 3 ቀን አልፎ ወንስ ሞቷል። ደቂቃው 20 ደቂቃ እና ለትንፋሽ 30 ሰከንድ ነው። 30 ሰከንድ ውስጥ ለሰው ማሰጥ ነው። ቫይረስ ገብቶ ማን ነው አንድ ቀን ውሎ እንኳን ይወጣል? ውሃ ውስጥ ይዘው ሄደ እንኳን ለደቂቃዎች ርፍራፊ በሰከንዶች አጀብ በልቶ ነው ያስቀረው። ነገር ግን ሰማይ ሲያዝ ነገር ተቀየረ። አሜን። 3 ቀን ሆነው ተበልቶ የተዋጠው የቀረው ሞቷል የተባለው እሱ ግን በየብስ ላይ ተገኘ። አሜን። እግዚአብሔር ሲያዝ ነገር ተቀይሮ ይገኛል። አሜን። እግዚአብሔር ሲያዝ ታሪክ ተለውጦ ይገኛል። አሜን። እንደ እግዚአብሔር ሰው ሊናገርላችሁ ሁኔታችሁን ምን ከብዶ ይሆን ቤታችሁ ውስጥ ያለው አስቡ፣ በህይወታችሁ ውስጥ ያለው አስቡ፣ በልባችሁ ውስጥ ያለው አስቡ። ነገር የጨለመባችሁ ችግር የበዛባችሁ አመት ያልፋል፣ አንቺ ነገር አይቀየርም። አመት ያልፋል፣ አንተ ነገር አይቀየርም። ጊዜ ወራት ያልፋል፣ ነገራችሁ አይቀየርም። ይጠራላችሁ ቢጠልያላችሁ መፍትሄ የለም።
ዛሬ ማለት አንድ እግዚአብሔር ሰው ልናገር። ለዮናስ አንድ ቀን ትተፋለህ። ለዮናስ አንድ ቀን መተፋት ይሆናል። ለዮናስ አንድ ቀን መገላገል ይሆናል። ነፍሴ በዛለች ጊዜ በእግዚአብሔር ታሰቢያል። ነፍሴ በዛለች ጊዜ ሰማይ አሰባታል። እኔ ደክሜያለሁ፣ እግዚአብሔር ግን ደረሰልኛል። እኔ ግን ዘግቼዋለሁ፣ ሰማይ ግን መጣልኛል። እኔ ትቼዋለሁ አለ፣ እሱ ግን ደረሰልኛል። እኔ አብቅቻለሁ አለ፣ በእሱ አጀንዳ ግን ቀጠልኩኛል። እግዚአብሔር ሆይ ከዚህ ሰዓት ጀምሮ ነገራችሁ ይቀጥል። እግዚአብሔር ሆይ ይህን ጊዜ ስለሰጠ አመሰግናለሁ። ቀኝ እጃችሁን ከፍ አድርጉ። ላኪታራ ባጀ ሩላ ባጋዲና ለቻባሊያ በዚህ እጆች ላይ በእነዚህ ነገሮቻቸው ላይ ደክሙ እንደዚህ እንደ ዮናስ የደከሙት ነገር አሁን መቀየር ይጀምራል። ከዚህ ሲወጥ መልስ እንዲቀድማቸው ጸልያለሁ። በዛለች ጊዜ እግዚአብሔር ግን በእግዚአብሔር ታሰበ እንዳለ በዚህ በቀኝ እጃቸው ላይ ነገር የዛለባቸው ሕይወታቸው ውስጥ ልባቸው ውስጥ በውስጣቸው ውስጥ የዛለ ነገር አሁን በኢየሱስ ክርስቶስ መታሰብ ይጀምራል። አሁን በኢየሱስ ስም እንዲታሰብ ጸልያለሁ። አሁን በኢየሱስ ስም እንዲቀየር ጸልያለሁ። አሁን በኢየሱስ ስም እንዲለወጥ ጸልያለሁ። ስለምታደርግ እናመሰግናለን። ይህ ቃል ስለሰጠኝ ከፍ እናደርጋለን። ተናግረን እስከ ፍጻሜ እርዳን። ተናግረን በቃሉ መቆም እንድንችል እርዳን። ይህ ቃል በእኔ ውስጥ ዛሬ ፍሬ ይፍራ። እያንዳንዱ ቤት ውስጥ ፍሬ ያፍራ። ነገር ይቀየር። በአብ ልጅ በኢየሱስ ክርስቶስ ሕያው ውድ ስም እግዚአብሔር አጨብጭቡልኝ። Ya,